ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ጣፋጭ መጠጦችን ሁልጊዜ ደጋግማችሁ ብትጠጡ በሰውነታችሁ ላይ ምን ጉዳት ያመጣል የሚለውን እነግራችኋለሁ። በተለይ ይሄ ጣፋጭ ነገሮችን ለምታበዙ ሰዎች ነው። ይሄንን ነገር ብዙ ጊዜ አስተውላለሁ። የለስላሳ መጠጦችን ሊሆን ይችላል፣ በውስጣቸው ብቻ አርቲፊሻል ማጣፈጫዎች ያለባቸው በተቻለ አቅም ይሄ ጣፋጭ ነገሮች ላይ ትኩረት የምታደርጉ ሰዎች ይሄንን ቪዲዮ በደንብ ማየት አለባችሁ። ጣፋጭ መጠጦችን ሁልጊዜ መጠጣት በሰውነታችን ላይ ምን ጉዳት ሊያመጣብን ይችላል፣ ምን አይነት ጥንቃቄስ ማድረግ አለብን የሚለውን የምነግራችሁ ይሆናል። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። የመጀመሪያውና ዋነኛው እንግዲህ ጣፋጭ ነገር ካበዛችሁ የሚፈጠረው የስኳር በሽታ ነው። ይሄ ቀላሉና ሁላችሁም የምታውቁት ነገር ግን አንዳንዴ እያወቃችሁ ባለማስተዋል ሊሆን ይችላል፣ ችላ በማለት ሊሆን ይችላል። ጣፋጮችን የምትወስዱ ሰዎች ይሄን ማወቅ አለባችሁ። ጣፋጭ ይሄ አርቲፊሻል ነገሮች ወደ ሰውነታችሁ በተደጋጋሚ ባስገባችሁ ቁጥር የኢንሱሊን ምርታችሁ በጣም ይዛባል፣ የግሉኮስ መጠናችሁ በጣም ይዛባል። በቀላሉ ለስኳር ህመም እንድትጋለጡ ያደርጋችኋል። ይሄ እንግዲህ ስኳር ህመም በአሁኑ ሰዓት ላይ በጣም በርካታ ሰዎችን እያጠቃ ህይወትንም እስከ ማጣት የሚያደርስ አደገኛ ህመም እንደሆነ ይታወቃል። ጣፋጭ ነገር አንደኛው ይሄ ነው። ሌላው ይሄ ከጥርስ ችግሮች ጋር የተያያዘ ነው። በተለይ የጥርስ መበስበስ፣ ይሄ የጥርስ መቦርቦር፣ ከጥርስ ጋር የተያያዙ ከድድ ጋር የተያያዙ ችግሮች ነው። ይሄ መጥፎ ያፍጠረንን ጨምሮ በጥርስ ውስጥ ያሉ ጣፋጭ ነገሮች ጥርሳችንን በከፍተኛ ሁኔታ ያበላሻል። እንደሚታወቀው የጥርስ ህመም በጣም ከፍተኛ ፔን ህመም ያለው ነው። ህክምናውን በዛው ልክ ነው፣ ወጪውን በዛው ልክ ነው። በጣም ከፍተኛ ጉዳት ያመጣባቸዋል። ታዲያ በቀላሉ መከላከል የምትችሉት ነገር ግን ጣፋጭ ነገሮችን በመደጋገም ጥርሳችሁ እንደሚጎዳ ማወቅ አለባችሁ። በነገራችን ላይ በጥርሳችሁ ስር ላሉ መጥፎ ባክቴሪያዎች ትልቁ ግብአታቸው ጣፋጭ ነገር ነው። እናንተ ጣፋጭ ነገሮችን በምትወስዱ ሰዓት ላይ በአፋችሁ ስር ያሉ ባክቴሪያዎች በቀላሉ እንዲራቡ ያደርጋል። ይህ ታዲያ መጥፎ ጠረን በአፋችሁ ስር እንዲፈጠር ያደርጋል። ጥርሳችሁ በቀላሉ እንዲቦረቦር እንዲሳሳ ያደርጋል። ድዳችሁ እንዲደማ ያደርጋል። የተለያዩ በአፋችሁ ስር ችግር ይፈጥራሉ። ስለዚህ ጣፋጭ ነገሮች ይህንንም ጉዳት እንደሚያመጣ ማወቅ አለባችሁ። ሌላው የደም ግፊት ነው። እንግዲህ ልክ እንደ ስኳር ሁሉ ጣፋጭ ነገሮችን የምታበዙ ከሆነ የደም ዝውውራችሁ ላይ ትልቅ ጫና ያሳድራል። ይሄን አያይዤ እነግራችኋለሁ። የልብ ህመምም እንደዚሁ ያመጣል። ይሄ አሁን የሚያያዙ ነገሮች ናቸው። አሁን ጣፋጭ ነገሮችን በምታበዙበት ጊዜ የደም ዝውውራችሁ በከፍተኛ ሁኔታ ይስተጓጎላል። በዛ ሰዓት ላይ ልባችሁ ላይ ትልቅ ጫና ስለሚያሳድር ልብ በበቂ ሁኔታ ደም ወደ ሰውነታችሁ እንዳያሰራጭ ያደርጋል። ልባችሁ በከፍተኛ ሁኔታ ሊጎዳ ይችላል። ከዚህ ጋር ተያይዞ የደም ግፊትም ልክ እንደዛ ነው። ግፊት በሚጨምርበት ጊዜ ጫናው የት ላይ ነው የሚያርፈው? ልባችሁ ላይ ነው የሚያርፈው። ስለዚህ ይሄ ልባችሁ የደም ዝውውርን ስለሚያስተጓጎል የደም ግፊታችሁ በከፍተኛ ሁኔታ ሊጨምር፣ ልባችሁ ሊታመም ይችላል። እሱ ብቻ ሳይሆን ለኩላሊት ህመምም ያጋልጣል። በነገራችን ላይ ጣፋጭ ነገሮችን በጣም እያበዛችሁ በምትሄዱበት ጊዜ ኩላሊት የማጣራት ከፍተኛ ጫናው ስለሚገባ ለማጣራት ይቸገራል። ይሄ ዘና ብሎ በኖርማል ጊዜ በጤናማ መንገድ የሚያደርገውን የማጣራት ሂደት እንዳያከናውን እንቅፋት ይሆንበታል። ይሄ በኋላ ላይ በሚደጋገምበት ጊዜ ኩላሊታችሁ ፌል ሊያደርግ ይችላል። ለተለያዩ የኩላሊት ህመሞች ልትዳረጉ ትችላላችሁ። እንግዲህ ከነዚህ ነገሮች ጋር ሁሉ ጣፋጭ መጠጦችን አብዝቶ መውሰድ እንደሚያዝ ማወቅ አለባችሁ። እሱ ብቻ ሳይሆን ባስ ሲል ለካንሰርም ሊያጋልጥ ይችላል። እንግዲህ ለተለያዩ የካንሰር አይነቶች ሊዳርጋችሁ ይችላል። ምክንያቱም አብዛኛውን እንደዚህ አይነት ጣፋጭ ምግብ፣ ጣፋጭ መጠጦች ውስጥ አርቲፊሻል ማጣፈጫዎች ናቸው ያሉት። ከዛ ባለፈ የተለያየ ኬሚካሎች፣ እንግዲህ አሁን የለስላሳ መጠጦችን ብናይ በውስጣቸው ያለው የጋዝ መጠን፣ ኬሚካሎቹ፣ ጣፋጭ ነገሮቹ፣ እነዛ ነገሮች ሁሉ ወደ ሰውነት ሲገቡ የሚያጠቋቸው የሰውነት ክፍሎች አሉ። የዚህ ካንሰር ሴሎች በቀላሉ እንዲነቃቁ ያደርጋል። ሰውነታችሁ ላይ ለተለያዩ
የካንሰር አይነቶች ልትጋለጡ ትችላላችሁ። ይሄ መታወቅ አለበት። ሌላው የሳምባ በሽታ ነው። በነገራችን ላይ ጣፋጭ ነገሮችን አዘውትራችሁ በምትወስዱበት ጊዜ ሳምባችሁ ላይም እንደዚሁ ትልቅ ጫና ያሳድራል። ሳምባ በቀላሉ እንዲጎዳ ያደርጋል። ይሄ መታወቅ አለበት። ሌላውና ዋነኛው ከመጠን ያለፈ ውፍረት፣ ይሄ ቦዲ ማስ ኢንዴክሳችሁ መዛባት ነው። እንግዲህ ለዚህ ነው ብዙ ጊዜ ክብደት መቀነስ የምትፈልጉ፣ ቦርጭ ማጥፋት የምትፈልጉ ጣፋጭ ነገሮችን ቀንሱ ይባላል። ምክንያቱም ሰውነታችሁ ላይ በርካታ ነገሮችን ስለሚያዛባ ከዛ ጋር ተያይዞ ክብደታችሁ በከፍተኛ ሁኔታ ይጨምራል። ቦርጭ፣ የስብ ክምችት፣ የዚህ የኮሌስትሮል መጠን ሰውነታችሁ ላይ ኤልዲኤል ወይንም ይሄ ባድ ኮሌስትሮል ምንለው በከፍተኛ ሁኔታ ሰውነት ላይ እየጨመረ ይሄዳል። የነዛ ነገሮች ሁሉ ድምር በጣም ይሄ ቦዲ ማስ ኢንዴክሳችሁን ማዛባት ውስጥ ስለሚገባ ከዚህ ሆርሞን ጋርም ተያይዞ የተለያዩ ችግሮች ስለሚያመጣ ቦርጭ በቀላሉ እንዲወጣባችሁ፣ ውፍረት በቀላሉ እንዲያመጣባችሁ ያደርጋል። የዚህም ጫና ነው በነገራችን ላይ ቅድም ያልኳችሁ ይሄ ከልብ ጋር ከኩላሊት ከምን ጋር ይያያዛል የሚያልኳችሁ ከዚህ ጋር ይያያዛል። ይሄ ክብደታችሁ ከፍ በሚልበት ጊዜ የደም ቧንቧችሁ እየጠበበ ስለሚሄድ የደም ዝውውር ጋር ልብ ላይ ኩላሊት ሌሎችም ያልናቸው ነገሮች ላይ ጫና ያሳድራል። ይሄ መታወቅ አለበት። ሌላ በመጨረሻ መጨምርላችሁ ምንድነው ለሪ በሽታም ሊያጋልጣችሁ ይችላል። በነገራችን ላይ ሪም ከነዚህ ጋር ተያይዞ የሚነሳ ነው። ከደም ዝውውር ጋር፣ ከልብ ጤና፣ ከግፊት ጋር፣ ከስኳር ጋር ከነዚህ ከላይ ካየናቸው ነገሮች ጋር ሁሉ ተያይዞ የሪ በሽታም ሊመጣባችሁ ይችላል። ይሄም በጣም መጥፎ የሚያሰቃይ ህመም ነው እንደሚታወቀው። ስለዚህ እንግዲህ እነዚህ ነገሮች ሁሉ ያየናቸው የሚከሰተው ጣፋጭ መጠጦችን ሁልጊዜ አብዝቶ መውሰድ ነው። ይሄ ቀን በቀን ለስላሳ መጠጦች የምትወስዱ ሰዎች ቡና ውስጥም ሻይ ውስጥም በየቀኑ 3-4 ማንካ ስኳር እየጨመራችሁ የምትጠጡ ሰዎች እንደዚህ ብቻ ጣፋጭ ነገሮችን የምታበዙ ሰዎች በጣም ሰውነታችሁ ላይ ጤናችሁ ላይ ከፍተኛ ጫና እያሳደራችሁ እንደሆነ ማወቅ አለባችሁ። ዛሬ ላይ ጤናማ ሆናችሁ ያላችሁ ቢመስላችሁም ነገር ግን ይሄ ነገር ሁሉ ተደማምሮ አንድ ቀን ለከፋ የጤና ችግር እንደሚዳርጋችሁ ማወቅ አለባችሁ። ስለዚህ በተቻለ አቅም ጣፋጭ ነገሮችን መቀነስ፣ አርቲፊሻል መጠጦችን መቀነስ እጅግ በጣም ለጤናችሁ አስፈላጊ እንደሆነ ማወቅ አለባችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማችኋል፣ ያስተምራችኋል ብዬ ማሰበውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ